ሰላም እንዴት ናችሁ? እንዴት ቆያችሁ? እንግዲህ ዛሬ ደግሞ ለሁለተኛ ጊዜ ዊዝድሮ ያደረኩበትን ዌብሳይት ነግራችኋለሁ። በጣም አሪፍ ዌብሳይት ነው። ስቲል እስካሁን ሰዓት ድረስ እየከፈለ ነው ያለ ማለት ነው። ከዚህ በፊትም ቪዲዮ ሰርቼላችኋለሁ። ነገር ግን እናንተ ግን ላይክ እያደረጋችሁ አይደላችሁም። እንዲሁም አብዛኞቻችሁ ሳብስክራይብ ሳታደርጉ እያያችሁ ነው። ስለዚህ እባካችሁን በነፃ እንዲሁም በቀላል ስራ ገንዘብ ማግኘት የምትፈልጉ ከሆነ ኦንላይን ላይ በትክክል እና ግልጽ የሆነ ነገር እውነታ የሆነ ነገር ነው የምነግራችሁ በዚህ ቻናል። ስለዚህ ሳብስክራይብ አድርጉ ባካችሁ፣ ሳፖርት አድርጉ። እኔ እንደገና የበለጠ እንድሰራ ያደርገኛል ማለት ነው። ለሁለተኛ ጊዜ እንደምታዩት ዊዝድሮ አድርጌ ያለው ማለት ነው። የመጀመሪያ ጊዜ በአንድ ሰዓት ውስጥ ምናምን ገብቶልኝ ነበረ። ለሁለተኛ ጊዜ ደግሞ አንድ ቀን ይሁን ወደ 24 ሰዓት አካባቢ ቆይቶ ገብቷል። ስቲል አሁንም እየከፈለ ያለ ዌብሳይት ነው። ከእናንተ የሚጠበቀው ቲክቶክ ላይ፣ ኢንስታግራም ላይ፣ ፌስቡክ ላይ ሊሆን ይችላል፣ ቴሌግራም ላይ ሊሆን ይችላል። በቃ እነዚህ ሶሻል ሚዲያ ላይ ዩቲዩብ ላይ ሊሆን ይችላል፣ ቪዲዮ በማየት ሊሆን ይችላል፣ እንዲሁም ፎሎ በማድረግ ብቻ ሊሆን ይችላል። እና ደግሞ በዋነኝነት ደግሞ ምን መሰላችሁ፣ በአንድ ሰው 2 ብር ማግኘት ትችላላችሁ። አንድ ሰው ስትጋብዙ 2 ብር ማለት ነው። ያ ማለት ሰውት ቴሌግራም ግሩፕ ቢኖራችሁ፣ ብዙ ተከታይ ቢኖራችሁ፣ ምናምን የምታውቁት ቻናል ቢኖራችሁ ምናምን ሰውት በጣም አሪፍ የሆነ አጋጣሚ ነው። ስለዚህ ይሄ እድል ደግሞ ለብዙ ጊዜ ላይቆይ ስለሚችል ጊዜ ብትጠቀሙ ጥሩ ነው። ሌላኛው ደግሞ ስለ ዛፔሮ የምታወሩ ሰዎች ትኖራላችሁ፣ የሚከፍላችሁ ሰዎች ሊኖራችሁ ይችላል። ግን በራሴ ጥናት መሰረት ባለፈውም ሰርቼላችኋለሁ ቪዲዮ ማለት ነው። እኔ ብዙ ኤክስፔሪንስ አለኝ የተለያየ ኦንላይን ላይ ማለት ነው። ስለዚህ ዛፔሮ ሊከፍል ይችላል፣ ነገር ግን በጣም ስካም ነው። ዋትሳፓችሁን ሀክ ሊያደርግባችሁ ይችላል። በጣም የእናንተን መረጃ ሊወስድ ይችላል። ዋትሳፕ ራሱ ሊዘጋባችሁ ይችላል። አካውንታችሁ ባን ሊያደርግ ይችላል። በጣም ከሴኩሪቲ አንጻር ይህን ተጠንቅቃችሁ እዩት። በጣም ጥንቃቄ አድርጉ። ነገር ግን ይሄኛው ኢትዮ ሪዋርድ የሚባል ግን ስቲል በጣም ፍሪ ነው፣ በጣም ሴፍ ነው ከዚህኛው ማለት ነው። ምንም ነገር ከእናንተ አታወጡም፣ መስራት ትችላላችሁ ማለት ነው። እንዲሁም ደግሞ በዚሁ አጋጣሚ አሪፍ የሆኑ የኦንላይን ስራዎችን ማየት የምትፈልጉ ከሆነ ይህንን ቻናል ፎሎ ማድረግ፣ ሳብስክራይብ ማድረግ እንዳትረሱ። እንዲሁም ቴሌግራም፣ ዩቲዩብ አባውት የሚለው ፔጅ ላይ ማለት ነው ቴሌግራም የኔን ኮንታክት ከፈለጋችሁ ቴሌግራም ቻናሉን ጆይን ማድረግ የምትፈልጉ ከሆነ ዩቲዩብ አባውት የሚል አለ። እዛ ጋር ገብታችሁ ሊንኩን ማግኘት ትችላላችሁ። እኔንም ኮንታክት ማድረግ ትችላላችሁ። የተለያየ ጥያቄ ካላችሁ ችግር የለውም። ሊንክ ምናምን የምታገኙት ደግሞ ኮሜንት ላይ ነው። ኦኬ እሺ፣ ኮሜንት ላይ ሊንክ ብላችሁ የምጠይቁኝ ሰዎች ስላላችሁ ነው። ኮሜንት ላይ ታገኛላችሁ። በቀጣይ አሪፍ የሆነ ነገር እንዳያመልጣችሁ ሳብስክራይብ ማድረግ እንዳትረሱ። መልካም ጊዜ። ቻው።